ይህ ሰው ለፖሊስ ያለውን ንቀት ስለገደለው ሰው መጽሐፍ ጽፎ በማሳተም ያሳየ ሰው ነው። ታሪኩ የሚጀምረው ከዚህ ሰው ይህ ሰውዬ ዳሪዩሽ ብለን እንጠራዋለን፣ ምክንያቱም ስሙ ዳሪዩሽ ስለሆነ ነው። ዳሪዩሽ በፖላንድ ከተማ ውስጥ በአነስተኛ ቢዝነስ የሚተዳደር ሰው ነበር። ነገር ግን ቤት ውስጥ ማያውቀው ሰው ተደጋጋሚ ስልክ ይደወልለት ነው። ይደወላል። ማን እንደሆነ ግን ሊያውቅ አልቻለም። ነገር ግን አንድ ቀን በድንገት ይሰወራል፣ ሊገኝ አልቻለም። ከተወሰነ ጊዜያት በኋላ በኦደር ወንዝ በተባለ ቦታ ላይ አንድ ነገር ተጥሎ ይገኛል። ነገሩ በሚታይበት ጊዜ ማንም ያልጠበቀው አስደንጋጭ ነገር ነበር። በጭካኔ እንዲራብ ተደርጎ ተጠፍንጎ ታስሮ ተደብድቦ የተገደለ ሰው ነው። ፖሊስ ይህን ነገር ሲያይ በጣም አስደንጋጭ ነበር። ገዳዩን ለማወቅ ብዙ ምርመራዎች ተደረጉ። ተጥሎ የተገኘበት ቦታ፣ ሰውነቱ ላይ ምንም አይነት የገዳዩን አሻራም ሆነ ምንም ነገር ሊገኝ አልተቻለም። ፖሊስ ለ3 ዓመት ያክል ይህን ሰው አሳዶ ለመያዝ ብዙ ምርመራዎችን አድርጓል፣ ግን ምንም ፍንጭ አላገኘም። በዚህም ምክንያት ገዳዩን ማግኘት ስላልተቻለ መዝገቡ ይዘጋል። በዚህ ጊዜ ነው ከ3 ዓመት በኋላ የአውሮፓውያን አቆጣጠር በ2003 ዓመተ ምህረት አዲስ መጽሐፍ የወጣው። በዚህ ጊዜ ይህ ሰው ይመጣል። ይህን ሰው ማን ብለን እንጠራዋለን? አዲሱ መርማሪ እንለዋለን። አዲሱ መርማሪ ከ3 ዓመት በፊት ስለተፈጠረው ኬዝ የሚያውቅ ነበር። ከዛ አዲስ የወጣውን አቮክ የተባለ መጽሐፍ ማንበብ ይጀምራል። ይህ መጽሐፍ የልብ ወለድ መጽሐፍ ነው። ክርስቲያን ባላ በተባለ ጸሐፊ የተጻፈ ልብ ወለድ መጽሐፍ ነው። ይህ መጽሐፍ ማንበብ ይጀምራል። ነገር ግን አንድ አይኑን የሳበውን ነገር እዚህ መጽሐፍ ላይ ያገኛል። ሲያነበው በድንጋጤ ይዋጣል። ምን? እዚህ መጽሐፍ ላይ ያለው ነገር ሙሉ በሙሉ ከ3 ዓመት ከተፈጠረው ታሪክ ጋር ፍጹም ተመሳሳይ ነበር። እንዴት? በዚህ ልክ እንዴት ሊመሳሰል ይችላል? እያንዳንዷ ነገር፣ የአገዳደሉ ሁኔታ፣ ሟች ለቀናት ምግብ ሳይሰጠው እየደበደበና እያስራበ እንዴት እንዳሰረው ሁላ ያሳይ ነበር። ከዚህም በላይ ደግሞ ለማሰር የተጠቀመበት ገመድ ሁላ በዛ መጽሐፍ ላይ ተጠቅሶ ነበር። ነገር ግን ይህ መጽሐፍ በልብ ወለድ መልኩ የሆነ ገጸ ባህሪ ላይ እንደፈጸመው ተደርጎ ነገር ግን እያንዳንዷ ነገር ከ3 ዓመት በፊት ከተፈጠረው ወንጀል ጋር ተመሳሳይ ነበር። አዲሱ መርማሪ አይምሮን የሆነ ነገር ክሊክ ያደርገዋል። እንዴት ይህ ሁሉ ነገር ተመሳሳይ ሊሆን ቻለ? ይህን ነገር ከፖሊስ ውጪ ማንም ሊያውቁ አይችልም። በዚህ ጊዜ ነው የዚህ መጽሐፍ ጸሐፊ ገዳዩ ሊሆን ይችላል ብሎ ማሰብ የጀመረው። በዚህ ጊዜ ነው የመጽሐፉን ጸሐፊ ክርስቲያን ባላ ወደ ፖሊስ ጣቢያ ለጥያቄ ትፈልጋለህ ብሎ ይጠራው። የመጽሐፉ ጸሐፊ ክርስቲያን ግን በጣም በንቀትና በትዕቢት ተሞልቶ ፈገግ እያለ ይህ መጽሐፍ በጣም አሪፍ መጽሐፍ ስለሆነ ነው ከወንጀሉ ጋር የተመሳሰለው እያለ ያለምጥባቸው ነበር፣ ይሳለቅባቸው ነበር። ምንም አይነት ማስረጃ የላቸውም። አዲሱ መርማሪ ይናደድ። እንዴት ይህን ሰውዬ መያዝ ያቅተኛል ይላል። እርግጠኛ ነው እሱ እንደገደለ፣ ግን ማስረጃ የለውም። የመጽሐፉ ጸሐፊም ይቀልድባቸዋል። የመጽሐፉ ልቦለድ ነው። ልቦለድና ወንጀል ተመሳሰለ ብላችሁ መቼም አታስሩኝም እያለ ይሳለቅባቸዋል። ምክንያቱም 3 ዓመት ሙሉ እሱን ለመያዝ የተሞከረው ሙከራ አልተቻለም። ምንም አይነት ማስረጃ አያገኙም ብለው በትዕቢት ተሞልተው ነበር። ፖሊሶች ላይ ይቀልድባቸው ነበር። አዲሱ መርማሪ ግን ምርመራውን አላቆመም ነበር። በጣም በጥልቀት በሚመረምርበት ጊዜ አንድ ነገር ያገኛል። ሟቹ በተገኘበት ሰዓት ላይ ስልኩ አብሮት አልነበረም። የት ሄደ ስልኩ? ሟቹ በጠፋበት ሰዓት ስልኩ አብሮት ነበረ፣ ግን ተገድሎ በተገኘበት ቦታ ላይ ስልኩ አብሮት አልነበረም። ይህ እንዴት ሊሆን ይችላል? ስልኩ የት ገባ? ይህ የአዲሱ መርማሪ አዲስ ግኝት ነው። ከዛ በኋላ ነው ስልኩን በኢንተርኔት ላይ መፈለግ የጀመረው። በሚፈልግበት ጊዜ ግን መጨረሻ ላይ አንድ ነገር ያገኛል። ስልኩ በኦንላይን ተሽጧል። ማን የሸጠው ተብሎ ሲታይ ቀጥታ ታሪኩ ወደ ክርስቲያን ይመራል። ያ ማለት ወደ መጽሐፉ ጸሐፊ ክርስቲያን። ስልኩን ለመሸጥ የተከፈተው አካውንት የክርስቲያን ነበረ። ይህ ጠንካራ ማስረጃ ነው። ምክንያቱም የሟቹ ስልክ እንዴት እሱ ጋር ሊገኝ ተቻለ? ተጨማሪ ምርመራን በሚደረግበት ጊዜ የመጽሐፉ ጸሐፊ ክርስቲያን ሟቹ ከመጥፋቱ በፊት ወደ ሟቹ ቤት ተደጋጋሚ ስልክ ጥሪዎችን ሲያደርግ እንደነበረ ተገኘ። እነዚህ 3 ማስረጃዎች የመጽሐፉ ሙሉ በሙሉ መመሳሰል፣ ከአስተሳሰሩ እስከ ለማሰር እስከ ተጠቀመው ገመድ እያንዳንዷ ነገር ከመመሳሰሉ ተጨማሪ ስልኩ ተደጋጋሚ ስልክ መደወሉ፣ ይህ ጠንካራ ማስረጃው ነው። ፍርድ ቤትም ጥፋተኛ ብሎ ይወስድበታል። በዚህ ጊዜ ነው ይህን ነገር ሁሉ ለምን አደረከ ተብሎ ሲጠየቅ ሟቹ ከሚስቴ ጋር የፍቅር ግንኙነት አለው በሚል ፍርሃት ነበር፣ ወይም ከመሬት የተነሳ ክፉ ቅናት ነበር ይህን ሁሉ እንዲያደርግ ያደረገው። አስቡት፣ የተረጋገጠ መረጃ ሳይኖረው ከመሬት በተነሳ ቅናት ብቻ ይህንን ክፉ ወንጀል ሊያደርግ ይችላል። ሟችን አሰቃይቶ አስርቦ ደብድቦ
በጠንካራ ገመድ ጠፍንጎ ወደኋላ ጠፍንጎ አስሮ ገሎታል። ከዛም ደግሞ መጽሐፍ ጽፏል። ምን አይነት ጭካኔ ነው! ከክፉ ቅናት ብቻ የተነሳ ቤተሰቦች ምን ታስባላችሁ? ምን አይነት ጭካኔ ነው ይሄ? ከቅናት ብቻ የተነሳ ግድያ። ይገርማል። ቀጣይ በእንደዚህ አይነት ሌላ አዲስ አስገራሚ ታሪክ እንመጣለን። ሰብስክራይብ ማድረግ እንዳይረሱ።